ከበሮ ለአንድ ሙዚቃ እኔ እንደምረዳው ልብ ለሰው ልጅ እንደማለት ነው። ልብ ይመታል። ልብ የሚመታውም ምት ነው። ከበሮም ምት ነው ለእኔ። ከበሮ የሌላቸው ሙዚቃዎች እንዳሉ አውቃለሁ። ያሉ በደንብ ግን በደንብ በተለይም ደግሞ ለኢትዮጵያ ለሀገራችን ሙዚቃ ከበሮ ልብ ምት ነው። ዲጄ ይለኛል ሰው። እኔ ዲጄ አይደለሁም። ዲጄ ላደርግ እችላለሁ ግን ስራዬ አይደለም። ስራዬ እኔ ፕሮዲውስ ነው ማድረገው፣ ሙዚቃ ነው አሬንጅ ማድረግ እና የኛ ሳውንድ ዋና ሲግኔቸሩ ምንድነው? ከባህላዊ የምንለው ከኛ የምንለው ነገር የወደፊትን ነገር ማምጣት ማለት ነው። እኔ የሚጫወተው የከበሮ ስታይል ድራም ሴት ይባላል። የውጮቹ የምዕራባውያን አውሮፓውያንና ምዕራባውያን ከነሱ የመጣ ነው። ድራም ሴት ይባላል። ለትንሽ ጊዜ ባህላዊ ከበሮ ተጫውቻለሁ። ከዛ በኋላ ግን አሁን መስራትና ጊዜም በጣም ብዙ ማጠፋበት ያለው ዘመናዊ የሙዚቃ መሳሪያው ነው። ድራም ሴት ይባላል። ከድራም ሴት አመጣጡ ከማርቺንግ ባንድ በሚናቀው አለ መንገድ ላይ እየተጫወቱ የሚሄዱት እነሱን ሰብስቦ በአንድ ሰው ለማጫወት በታሰበ ነገር ነው። እነዚህ ማለት እነሱ ተሰብስበው ነው በተቻለ መጠን ዋና ዋና ሊሏቸው የሚችሉትን ሰበሰቡና አንድ ሰው እንዲጫወቷቸው አደረጉ። አሁን እሱን ነው እኔ በመጫወት ላይ ያለሁት። ስሙም ድራም ሴት ይሉታል። አሁን እኔ በመጫወት ላይ ያለሁት ድራም ሴት ሃይሃት የሚባል አለ ሚን የድምጽ ያለው ስኔር አለ ምናምን የሚል ቤዝ ድራም የሚል አለ እንደዚህ አይነት ድምጽ ያላቸው እና ቶም ደግሞ አሉ ቡቡም ቡቡም የውፍረት መጠን ነው። ሳህኖቹ በጣም ቀጭን ድምጽ ነው የሚያወጡት። ከዛ ግን ከቀጭኑ እየወፈረ ይመጣል አካሄዱ እና ብዙ ጊዜ አሁን ችክችካ የሚባል ነገር ስንጫወት የምናየው ቡቡም ቡቡም የሚሉት የስኔር እና የቶምቶም ውህደት ናቸው። እነሱም ነው በድምጽ ደረጃ ከወሰድነው አሁን በመጠቀም ላይ የሚገኘው እኔ ወደ 4-5 የሚሆኑ ናቸው።
አንዳንዴ 4 ይሆናሉ። እንደየሙዚቃው አይነት ይለያያሉ። ሙዚቃ በአጋጣሚ በኤንጂኦ ነው የጀመርኩት። ከዛ በኋላ ወደ ቴሜስ የመማር ዕድሉን አጋጠመኝና ቴሜስ ተፈሪ መኮንን በአሁኑ እንጦጦ ፖሊቴክኒክ እና ደግሞ ወደ ጃዛምባ በመግባት ተማርኩኝ። ከዛ በኋላ የተለያዩ ባንዶች ውስጥ በመጫወት አሁን ደግሞ በሀገር ፍቅር ቲያትር ቤት ውስጥ እና በግል የተለያዩ ቦታዎች እየሰሩ እገኛለሁ። መጀመሪያው እንደ ባንድ የሰራሁበት በቻሪት የሚባል የእርዳታ ድርጅት ውስጥ ነው። ተማሪዎች ነን ተሰባስበን እርስ በራስ እየተወቃቀስን አንዱን እያለናን እየተኮረኮምኩ ምናምን ነው የተማርኩት እና ጥሩ ልምድ ያገኘሁበትም በዛ ነው። አብሮኝ የተጫወቱት ሰዎች በሙላ ለእኔ በጣም ብዙ ትምህርት አስተምሮኝ አልፈዋል። አሁን የምሰራበት ባንድ ስብስቡ አብዛኛውን ትንሽ ወደ ጃዝ በተለምዶ ጃዝ እና ኢትዮ ጃዝ ቅንቅን ነው የምንጫወተው። ሌላም ቦታ ደግሞ ስንሄድ እንደየሰውም እንደየሙዚቃው እንደየባህሪው እንደ ሙዚቃው ባህሪ ይለያያል። ኢትዮጵያዊ የሆኑ ሙዚቃዎች የምንጫወትበት አለ። አሁን ደግሞ የምንጫወትበት ኢትዮጵያዊና የውጭ ቀላቅለን የምንጫወትበት ግሩፕ አለ። አንዳንዱ ሙሉ ለሙሉ ኤክስፐሪመንት ነው የሚባለው በእንግሊዝኛ። እነሱ የምንጫወትበት ደግሞ አለ። ስለዚህ ሁሉም የየራሳቸው ቀለም አላቸው። ስንቀመጥ ገና እንደተቀመጥን ብዙ ጊዜ የምናደርገው ማፍታታት ነው። ምንድነው የምናፍታታው? ጡንቾችን ነው። ጡንቻዎቹ ማፍታታት ነው። የምናፍታታበት መንገዶች አሉ። ለራሱ የተዘጋጁ ማፍታቻ ዘዴዎች አሉ። እነሱ ዘዴዎች ተጠቅመን ነው ምንጀምረው። ለምን ጡንቾች ሳይፍታቱ ምንም አይነት ነገር ብታደርጊ በኋላ ለህመም ነው የሚዳርግሽ። እሱን ታፍታቻለሽ። የምትጫወቻቸው ሙዚቃዎችን ማዳበር፣ አጨዋወቱን ማጥናት የሚኖርብሽ ሙዚቃዎች አሉ። ይሄን ሙዚቃ አጥንታችሁ ምናምን ሲባል እሱን አጥንተሽ ትሄጃለሽ። የራስሽን የግል ለምሳሌ ድራም ሲሆን 4 ነገር ነው የሚንቀሳቀሰው። 4ቱን ነገር ማዋሃድ ራሱ ሌላ ነገር ይፈልጋል፣ ሌላ ጊዜ ይፈልጋል። ላይክ ሰርከስ የሚሰራ ሰው ምናምን እንደሚያጠናው ድራም የሚጫወት ሰው ማጥናት አለበት። ለምን? ማጥናቱን ካቆምሽ እጅሽ ይተሳሰራል። ጡንቻዎችሽ እንደነበረው ፈታ አይሉ። የተፍታታ ጡንቻና የተያያዘ ጡንቻ አንድ አይሆንም እና እሱን ለማፍታታት ምናምን የእድሜ ልክ ስራ ነው። ድራም መጫወት ከጀመርሽ ሁሌ ማፍታታት ግድ ነው። አብሬው በተጫወትኩ የምላቸው ሰዎች አሉ። በጣም ከሚጸጽቱኝ አንድ ሰው ሚኒሊክ ወስናቸው ነው። በህይወቴ አብሬው ብጫወት ኖሮ ከምላቸው እና ካለፉት ውስጥ ሚኒሊክ ወስናቸው በዘፋኞቹ በኩል። ሙዚቃ መሳሪያዎቹ ደግሞ እነ ደረጀ መኮንን ካወቅሻቸው፣ ቴዲማክ ወንድም፣ እነሱ እነ ቴዎድሮስ ምትኩ እነሱ አብሬያቸው ብጫወት ኖሮ ደስ ይለኝ ነበር። እንግዲህ ሌሎቹ በህይወት ያሉት ግን እንጫወታለን፣ መጫወታችን አይቀርም። ሀገር ፍቅር ቲያትር እሰራለሁ። እዛ ስንሄድ ጠዋት ብዙ ጊዜ ልምምድ ነው የምናደርገው። ወይ የግል ልምምድ እናደርጋለን ወይ የግሩፕ በአንድ ላይ እናደርጋለን። የምናደርጋቸው ሙዚቆችን እንለማመዳለን እና እንላለን። ከዛን ደግሞ እሱን ስንጨርስ ያው ማህበራዊ ኑሮ ደግሞ አለን። እንበላለን። ምሳ አብረን ነው የምንውለው። ሻይ ቡና እያልን እየተጨዋወትን እየተመካከልን እንደዛ ነው የምናሳልፈው። ሀገር ፍቅር በእንደዛ እናሳልፈዋለን። በጣም ማደንቀው ድራመር አሁን በዚህ ጊዜ ብዙ ናቸው፣ እንደየሰው ይላል። ግን ድራም እንድጫወት ምክንያት የሆነ ሰው ግን አለ። እሱም ሳምሶን ጅፋር ይባላል። ብዙ ሰው የሚያስታውሰው ከሆነ አላውቅም፣ ግን ሚኒኒየም ሲከበር ከና አስቴር ሀመልማል ያ ሁላ ሰዎችን አጅቦ ፓካፍ ምንድነው የሚባለው ነገር አድርጎ መላጣ ሲጫወት ብዙ ሰው በዛ ያውቀዋል። እሱ ነው ድራምን እንትን ያደረገኝ። ከዛ በኋላ ግን እኔም ድራም ከጀመርኩ በኋላ በጣም ጥሩ የሆኑ ድራመሮች አግኝቻለሁ። አሁን ጓደኞች የሆኑ አሪፍ የሆኑ ሰዎች አሉ።
በጣም ወደው ተፈሪውን ወደዋለሁ። ተፈሪ አሰፋ ከመጫወት ውጪ በላይፍም አንዳንድ ነገሮችን ኮሜንት ማድረግ ካለበት ኮሜንት ያደርገኛል። መጠየቅ የምፈልገውም ነገር ካለ ደግሞ በነፃነት ሄጄ ማናገረው ሰው ነው። እሱም በጣም ወደዋለሁ። አሉ ጆኒ፣ ናቲ የተመሳሰሉ ብዙ አሉ። እንደነሱ አይነት ኢትዮጵያ ውስጥ ካሉ ድራመሮች በጣም ወዳቸው እና ደግሞ ሁሌ ማይሰለችኝ እነሱን ማየት። ከዛ ውጭ በእኔ እድሜ ኩዮች ደግሞ አሉ። እነሱ ደግሞ አብረን ሄንጋውት ማድረግ ባገኘንበት ሰዓት ሄንጋውት እናደርጋለን፣ እናወራለን፣ እንጨዋወታለን። በጣም ጥሩ ሰዎችን አፍርቼበታለሁ በድራማ። አዲስ ድራመር መሆን የሚፈልጉ ሰዎች መጀመሪያ ይውደዱት መሳሪያው። ከወደዱ በኋላ ደግሞ ሰውን ለመስማት ራሳቸውን በጣም ዝግጁ ማድረግ አለባቸው። እኔን እዚህ ቦታ ያደረሰኝ ጓደኞቼ ናቸው። አንድም ቀን አብሬያቸው የተጫወትኳቸው ሙዚቀኞች እዚህ ላለሁበት ደረጃ ጠቅሞኛል። አብሬያቸው ደግሞ ብዙ ጊዜ የተጫወትኳቸው በህይወት፣ በሙዚቃ፣ በብዙ ነገር እዚህ ድረስ ምክንያት የሆኑኝ አብረኝ የተጫወቱ ሰዎች ናቸው። መስማት መቻል ጥሩ ሰው ያደርጋል ብዬ አስባለሁ። ያው ፍጹም አይደለሁም፣ ግን በተቻለ መጠን ለመስማት እሞክራለሁ። ለማዳመጥ እሺ ለማለት እሞክራለሁ። እስከዛሬዋ ድረስ ላለችዋ ነገር ማመስገን የምፈልገው ፈጣሪን ነው። መጀመሪያ ፈጣሪን በጣም ነው ማመስገን የምፈልገው። ከዛ በኋላ ደግሞ ከፈጣሪ ማለትም ያው እኩል አይሆኑ፣ ግን ቤተሰቤ ያለ እነሱ ምንም ነገር ምንም። ያው ቤተሰቤ በጣም ከዛን አስተማሪዎች፣ ከዛ በኋላ የኔ ብቻ ጥረት አይደለም፣ ጓደኞች ያሉበት እንዳልኩሽ ቅድም አንዲት ቀንም ወይ ባንጫወትም ቁጭ ብለን ሻይ ቡና ስንል ያሳለፍናቸው ሰዎች ተጽዕኖ አላቸው። እንደ ቀልድ ሰው ሊያወራው ይችላል፣ ግን የአንቺን ህይወት መስመር ሊያስይዝልሽ ይችላል። በህይወቴ ውስጥ መጥተው ያለፉ ሰዎች አብሬያቸው ላለኋቸው ለሁሉም እግዚአብሔር ይመስገን፣ በጣም ነው የማመሰግነው። ከአሁን በኋላም ደግሞ እግዚአብሔር ያውቃል። ስሜ እንደገና ሙሉ ነው። ስወለድ የተሰጠኝ ስሜ። የአርቲስት ስሜ ደግሞ ኢትዮጵያን ሬከርድስ የኢትዮጵያ ልጅ። ኢትዮጵያን ሬከርድስ በእንግሊዝኛው፣ ኢትዮጵያ ልጅ ደግሞ በአማርኛው ማለት ነው። ስራዬ ሙዚቃ አቀናባሪ ነኝ። ኤሌክትሮኒክ አዝማሪ ነኝ። ራሴን የማስተዋወቀው እኔ ያደግኩት ሊሴ ገብረ ማርያም 500 ሜትር በማይሞላ ርቀት ውስጥ ፍልውሃ የሚባል ሰፈር፣ አሁን ፍሬንድሺፕ ፓርክ የሆነ የተማርኩት ያው እዛው ሊሴ ገብረ ማርያም ነው። በእግሬ ነበር የምሄደው ሊሴ ገብረ ማርያም። ብዙ ጊዜ ሊሴ ገብረ ማርያም ሲባል ሰው መኪና ነው ይመስላል። ጓደኞቼ በመኪና ይሄዳሉ፣ እኔ በእግሬ የሚሸኘኝ እንኳን አልነበረም። ሲቀለድ ላይፍ የሞላባት መንደር ነበረች ፍልውሃ። አሁንም ግማሹ እንደዛ ነው። ፓርኩ በዚህ ያለ፣ እኔ መስጊዱ ጋር ባለው ሰፈር ነው ቀጭኗ ሰፈር እና በዚህ በኩል ስቲል አለ፣ በዚህ በኩል ደግሞ ፓርኩ አለ። ሰው ቢሄድ አሁን በዚህ በኩል ስቲል ያገኘዋል በፊቱን ፍልውሃ። እኔ ፍልውሃ ልጅነቴን ያሳለፍኩበት ማንነቴን ከቀረጸችው ሰፈር አንዷ። ደራሲ ነበር መሆን የምፈልገው በፊት። በጣም አነብ ነበር፣ በጣም ጽፍ ነበር። ከዛ ፊልም ዲስካቨር ሳደርግ ደግሞ ፊልም ሰሪ መሆን ፈልግ ነበር። ወደ ሰከንደሪ ስገባ እስከ ቅርብ፣ ከዛ በኋላም ፊልም ስኩል ገብቻለሁ። ብሉ ናይል የመጀመሪያው ባች ነበሩ። ሙዚቃ ግን ከጽሁፍ እየጻፍ ግጥምም እጽፍ ነበር፣ ዜማ ግጥም እጽፍ ነበር ልጅ እየነበርኩ። ያው ከአርቱ አካባቢ ወይ ደራሲ ወይ ፊልም ሰሪ ወይ ሙዚቀኛ አንዱ እንግዲህ ያለው የመጽሐፍ ማንበቡ ነገር ነው። አይ ቲንክ ወደዚህ ነው የህዝብ ለህዝብ ብቻ ሳይሆን ያኔ በተለይ ከኮምፒውተር ከመምጣቱ በፊት የነበረው ጊዜ ላይ ሬዲዮ ላይ ቲቪ ላይ የማያቸው ህብረት ሪት የማያቸው ሙዚቃዎች ያው ሊሴ ሄዳለሁ። ሊሴ ሲሄድ ያው በጣም ደስ የሚል ትምህርት ቤት ነው፣ ግን ያው
አማርኛ ወይ ኢትዮጵያዊ ነክ የሆነ ነገር ላይ ትንሽ ትናለ እና ሁሌ የማገኘው ወይ ከሰፈር ውስጥ ጓደኞቼ ጋር ስውል ወይም ደግሞ ቤት ስመጣ ሬዲዮ ላይ በሚደመጠው ቲቪ ላይ በማየው ነገር ነው እና ህዝብ ለህዝብ መሆኑን ያወቅኩት ካደግኩ በኋላ ነው። ግን ያኔ ያው ቲቪ ላይ ይታይ ነበረ በጣም ተደጋግሞ። በተለይ ካደግኩ በኋላ መልሼ ሳይሆን ነው ያው ልጅ ሆነሽ አታስተውይም። ካደግኩ በኋላ ምን ያህል ኢምፓክት እንደነበረው ያወቅኩት ከዛ በኋላ ነው። የጋሽ ሙላቱ ጥላሁን ገሰሰ ማለት በጣም ብዙ እነሱ ራሱ መኖራቸውን አስተውያየሁት ካደግኩ በኋላ ነው። ግን ወደዚህ መስመር ስገባ አሁን ያስኩትን ሳውንድ እንዲይዝ ካደረጉኝ አንድ ስራ እሱ ነው። ልጅ ሆኜ ሁለት ዓለም ውስጥ ነበር እንደ አሁን ነው ያው ተሰለው ሁለት ዓለም ውስጥ ነው እየቀያየርኩ የምኖረውና ሊሴ ሄዳለሁ አፍሏ ሊሴና አፍሏ ኮንትራስቱ ደግሞ ሰማይና ምድር ነው እና እዛም ሊሴ ሄድ የማገኘው ነገር አለ። ሰፈርም ደግሞ ማንም ሊተካው ማይችል የማገኘው ነገር አለ። ልጅ ሆኜ ያው እንደ ማንኛውም ሰው ብዙ ምሳራ የነበረው እንደውም ድሬድ አልነበረኝም ያኔ ሬጌ ሂፕሆፕ መጀመሪያ ሙዚቃ ስጀምር ሬጌ እና ሂፕሆፕ ሪትም ሰርቼ ከዛ እሱ ላይ ነው ሳምፕል እያደረኩ ወይ ክራር ምናምን ከፍተኛ ነበር። ያ ጊዜ ፎርም አድርጎኛል በደምብ ብዙ ቴክኒካል ነገር ተምሬበታለሁ። ደስ የሚል ጊዜ አሳልፌበታለሁ። ግን በሄደ ቁጥር በሰራው ቁጥር በዛ መንገድ ላይ የሆነ የሚጎል ነገር እንዳለ ይሰማኝ ነበር። አሁን የምሰራው አይነት ሙዚቃ አይነት ኢትዮጵያ ኤሌክትሮኒክ ነው ብዬ የምጠራው እና ኢትዮጵያ ኤሌክትሮኒክ ለእኔ ያን የዛን የሚጎለውን የምለውን ነገር የምፈልግበት አንዱ አካል ነው። ጎንዴ ማክስ ማለት እኔና ሚካኤል ሰይፉ የሚባል ሙዚቀኛ እሱም ኢትዮጵያ ኤሌክትሮኒክ ሙዚቃ ነው የሚሰራው። እሱና ሌሎች ብዙ ሙዚቀኞች ነበሩ ዙሪያችን ላይ ፋሲል መንግስቱ፣ ካርሎ ኤርቶላ፣ አኬቡላንስ የሚባሉ ግሩፕ ነበር። ኢሳቅ የሚባል ፒያኒስት የእነሱ እንትን ነው ጎንዴ ማክስ ለእኔ ማለት ያ የሁለታችን ሆነው ግን ዙሪያችን ብዙ የሚረዱ ሰዎች ነበሩ። ቅንብር ነበር የምንሰራው። ቤዚክሊ ስቱዲዮ ነበረ። ከተለያየ የሙዚቀኛ ጓደኞቻችን ጋር የተገናኘ ሙዚቃ ነበር የምንሰራው። እኔም የራሴ ስራ ነበር፣ እሱም የራሱ ስራ ነበር። ከዛ ግን ሰዎች ስናገኝ ኮላቦሬት ሲደረግ የሚመጣው ነገር ደግሞ ብዙ ጊዜ የኤሌክትሮኒክ ሙዚቃ ስራ እንደምታዩት እዚህ አንድ ስቱዲዮ ውስጥ ለብቻ ቁጭ ተብሎ ነው የሚሰራው እና ጎንዴ ማክስ የተመሰረተበት አንዱ የኛ ፍላጎት አይ ቲንክ ያኔ ብዙ ጊዜ ካለፈ በኋላ ነው የምታውቁኝ ነገር ነው ከሰው ጋር አንድ ላይ መስራት በተለይ ሙዚቃን ከሰው ጋር አንድ ላይ መስራትን የሚመስል ነገር የለምና አይ ቲንክ የዛ አላማችን ያ ነበር። ለብቻ እንዳልኩሽ እሱ ሚካኤል ሰይፉና እኔ ኢትዮጵያ ሬከርድስ ሆኜ እንደዚህ ጋር እንደውም ሸክላዎች ወደ 5 አልበሞች አወጣናል። ሸክላ አልበሙን መጀመሪያ ኢንተርኔት ላይ ነበር የምንለቀው፣ ሳውንድ ክላውድ ላይ በተለይ ሳውንዳችን እንለቅ ነበርና ሰው እዛ ላይ ስንለቅ የኛ ሀገር ሰው እንኳን አሁንም ውስን ያለው ግን በቃ የዓለም ሰው ኢትዮጵያ ብሎ ሲፈልግ የኛን ሳውንድ ያገኛልና የኛ ሳውንድ ዋና ሲግኔቸሩ ምንድነው? ከባህላዊ የምንለው ከኛ የምንለው ነገር የወደፊትን ነገር ማምጣት ማለት ነው። እኔ መጀመሪያ ሙዚቃ መስራት የጀመርኩት 15 ዓመት ነበር። ወላጆቼ ኮምፒውተር ገዙ ቤት ውስጥ። ከዛ በፊት ያው እማር ነበረ ፒያኖ፣ ሜጋ፣ ያሬድ ክረምት ላይ እማር ነበር። ግን እየተመታሁ ስለነበር ብዙም ማለት ሙዚቃ ይስበኛል፣ ግን ፕሮሰሱን እንድፈራ አድርገውኝ ነበር። ከዛ ኮምፒውተር ገዙና ቤት መጀመሪያ ኢንስቶል ያደረኩት ሶፍትዌር የሙዚቃ ፖዋረግ የሚባል ሶፍትዌር ነበር። መጀመሪያ ስጀምር ለብዙ ዓመት ያኔ ስጀምርም ብቻ ሳይሆን ለ30 እስከሚሞላኝ ድረስ ደንታ ሰጥቶኝ አያውቅም። እውነቱ አስቤውም አላውቅም። እንደውም አቴንሽኑ ሲመጣ ነው እንዴ ሰው ያዳምጣል እንዴ ብዬ እንትን ያለ እኔ እንደውም የበለጠ ለራሴ የምፈልግበት መንገድ አድርጌ ነው የምትስደበር ሰው ጌም እንደሚጫወተው ወጥቶ ፑል ምናምን እንደሚጫወተው እኔ ልጅ ሆኜ እሱን ነበር የምሰራው። መጽሐፍ እንደሚያነበው መጽሐፉን ትቼ እንደውም ወደዛ ነው የገባሁት እና ለብዙ ዓመትም እንደዛ ነበር ስጠቀመው የነበረው። ፊልም ሄጄም ተምሬ ፊልም ሰሪ ነበር መሆን የምፈልገው፣ ግን ሙዚቃው ስቲል በየቀኑ ሰራው ነበር። ሞር እንደውም በየቀኑ ይሄ ሰው ቤቱ ገብቶ ቲቪ እንደሚከፍተው እኔ ከፍቼ ሙዚቃውን ነበር የምሰራው።
ይገባዋል አይገባውም ብዬ ማሰብ የጀመርኩት ጥያቄውን ስጠየቅ ነው እንጂ 7 ዓመት በፊት ነገር ነው ትንሽ እንትን ማለት የጀመርኩት። ሰው ያምጣዋል ምናምን የሚለውን ጥያቄ ጠየቅኩት እንጂ አስቤውም አላውቅም እውነቱን ለመናገር። ፊልም ላይ ዳይሬክተር፣ ስክሪፕት ራይተር፣ አሲስተንት ዳይሬክተር፣ ጋፈር ለሚባለው ሙዚቃ ላይም ኮንዳክተር አለ፣ ኮምፖዘር አለ፣ አሬንጀር አለ፣ ፕሮዲውሰር አለ። ከዛ ደግሞ እነዚህ እቃዎች የኤሌክትሮኒክ ሙዚቃ እቃዎች ሲመጡ ኮምፒውተር ሲመጣ ሞር አወሳስቦታል። የባሰ ፕሮዲውሰር ማለት ለምሳሌ ብዙ ሰው የሚያውቃቸው ግን በጣም ትላልቅ ሬከርድ ጀርባ ያሉ ፕሮዲውሰሮች አሉ። ፕሮዲውሰር ማለት እንትን ኮንሶል ጀርባ ሚክሲንግ ኮንሶል ጀርባ ብቻ የሚቀመጥ ሰው ሊሆን ይችላል። እዚህ ጋር ይሄንን አጥፋ፣ እዚህ ጋር ይሄንን ክፈት የሚል ሰው ሊሆን ይችላል። ኢንስትሩመንት የማይጫወት ማለት ነው ላይ። ከዛ ደግሞ እንደኛ ሀገር እንደ ኤልያስ መልካ ጊታርም ተጫውቶ ኮምፖዝም አድርጎ አሬንጅም አድርጎ ፕሮዲውስም የሚያደርግ ሰው ሊሆን ይችላል። እንደውም አይ ቲንክ ኤልያስ መልካ የእነሱ ጄኔሬሽን ትልቁ ኤግዛምፕል ነው። ሁሉንም አሬንጀሩ ኮምፖዘርን አንድ ላይ ከመጀመሪያዎቹ አንዱ ነው እነሱ ናቸው እያስባል። ልዩነት በጣም አለው። ስ ላይ አሁን ዲጄ ይለኛል ሰው። እኔ ዲጄ አይደለሁም። ዲጄ ላደርግ እችላለሁ ግን ስራዬ አይደለም። ስራዬ እኔ ፕሮዲውስ ነው ማድረገው፣ ሙዚቃ ነው አሬንጅ ማድረግ። ግን አሁን ዲጄ ሲባልም ውስብስብ የሆነ ስራ ነው። ዲጄ ራሱ ሲባል አሁን እኛ ሀገር የተለመደው አንድ ዘፈን ከፍቶ የሚቀጥለውን ማጫወት ምናምን ነው። አሁን እንደውም እየተሻለ ነው። የመጡ ያሉት ጄኔሬሽኖች ላይ የተሻለ ነገር ያለው አዝማሪ ከሚለው ቃል ካለው ሂስትሪ ጋር ይገናኛል ይመስለኛል። አዝማሪ ባህላዊ ሙዚቃ ሲባል ብዙ ሰው ልክ እንደ ፈረንጅ ነው የሚያየው። ፈረንጅ እንትን እንደሚለው ትራዲሽናል ሙዚቃ ሲል ልክ ወደ ጎን አድርጎት ነው ከሌላ ሙዚቃ እንዳልሆነ ሙዚየም ውስጥ እንዳለ ነገር አድርጎ ነው የሚያወራው። እና እኛ ጋርም ከተሜው ጋር በተለይ እንደዚህ አይነት ነገር አለ። ግን ሙዚቃ ነው። ያኔ ስሰራ በጣም ሞር ወደ ኤክስፔሪመንታል ወደ ጃዝ የሚቀርቡ ሳውንዶች ነበር የምሰራው። ቅድም እንዳልኩሽ ስጀምር ይሄ ሬጌ፣ ሂፕሆፕ፣ ችክችካም ሰራ ነበር እና ይሄ በቃ ኦልሬዲ ሰው የሚሰራው መሰራት አለበት ብዬ የማስበውን ነገር ነው የምሰራው እና የሆነ ነገር እንደጎደለ ተሰምቶኝ ላይፍ ላይ የሆነ ኤንድሬድ ያሳደግኩበት ጊዜ አለ። ኤንድሬድ ያሳደግኩት አመመኝ፣ በጣም አመመኝና ያመመኝ ሰሞን ኦልሞስት 2-3 ዓመት ስራ የሚባል ነገር ኦልሞስት አልሰራውም። ያኔ ፊልም ተምሬ ነበርና በፊልም ልሰራ ፊልም ልማር ልቀጥል ብዬ ነበር። ግን ያ በሙሉ ፕላን ቆመና ቤት ቁጭ አልኩኝ። ቤት ቁጭ ስል የነበረኝ ሁሌ የምሰራው ይሄ ነበር። ያን ጊዜ ላይ ነው ከትራዲሽናሉ ከዛኛው ከሬጌ ከሂፕሆፕ ከክላሲካል ተነስቼ ዋሽንትን ልክተትበት ሳይሆን ከዋሽንቱ ተነስቼ የሚለውን ኤክስፕሎር ሳደርግ ነው ሳውንድ ክላውድ ላይ ሞር አቴንሽን እንትን ያልኩት። በተለይ ሳውንድ ክላውድ ላይ ዩቱብ አሁንም አልጠቀምም። እኛ ሄደንም አይደለም አዳምጠው ነው የመጡት። እኔ በዛ ሰዓት የሰራሁት ሙዚቃ አለ ወጥቶ ይደመጥ እንደዚህ እንትን ይላልም ብዬ ዋሽንግተን ፖስት ጋርቴል ምናምን ይላል ብዬ አላሰብኩም። ሞር ደግሞ አፕሮችን ሪፋይን እንዳደረግ ረድቶኛል።